ሰላም ጤና ይስጥልኝ በየትኛው ቦታ የምትገኙ ወዴት የጃበሻ ቻናል ቤተሰቦች እንዴት ናችሁ? ዛሬ በምስሉ እንደምታዩት የማንጎ የጾም ኬክ አሰራር ነው ይዤላችሁ የመጣሁት። እጅግ በጣም ተወዱታላችሁ። ቆንጆ ምርጥ ነው። ከዛ በፊት ግን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የቲጂ ሀበሻ ቻናል ቤተሰብ እንድትሆኑ ጋብዣችኋለሁ። እንዲሁም ከሰብስክራይብ በኋላ የደውል ምልክቷን በመጫን ሁሌ የምለቃቸው አዳዲስ ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። እዚህ ጋር እንደምታዩት ሁለት መካከለኛ ማንጎዎች አዘጋጅቻለሁኝ። እነሱን በዚህ መልኩ ቆራርጬ እፈጫዋለሁ ማለት ነው። ስኳር 1/4 ኩባያ ጨምራለሁኝ ወይንም 2 የሾርባ ማንኪያ። ከዛ በመቀጠል 1/2 ዘይት እጨምራለሁ። ከዛን በደንብ አርገናው እንፈጨዋለን ማለት ነው። አንዴ በደንብ ከፈጨነው በኋላ መለካት እንችላለን በኩባያ ወይንም መጠኑን ካወቅነው በማንጎ እናደርጋለን። አለበለዚያ እንደዚህ እንትን እንላለን ማለት ነው። 1 ኩባያ ሙሉ እናደርገዋለን። ከዛን በመናዋህድበት ሳህን ላይ እንጨምርና 1 ኩባያ ደግሞ ፍርኖ ዱቄት ለኬክ የሚሆን እናደርጋለን። በመቀጠል 1 የሻይ ማንኪያ ቤኪንግ ፓውደር ጨምራለሁ። ከዛን 1/4 የሚሆን የሻይ ማንኪያ ቤኪንግ ሶዳ ጨምራለሁ። ከዛን እንደዚህ በደንብ አድርጌ አዋህደዋለሁ። ቤኪንግ ሶዳው አሁን ምንም አይነት እንቁላልም ወተትም ስለማንጨምርበት በደንብ ወደ ላይ እንዲነሳልን ይረዳናል ማለት ነው። ለዛ ነው የምንጨምረው። ከዛን እንደዚህ በደንብ እናዋህዳለን። ካዋሃድነው በኋላ የመጋገሪያ ሳህናችንን እናዘጋጃለን። ዘይት በመጨመር እንዳይዝብን በደንብ እናዳርሰዋለን። ከዚህ በመቀጠል የኩኪስ መስሪያ ወረቀት ቆርጬ በክብ አዘጋጅቻለሁኝ። እሱን በማድረግ ዘይት ብሩሽ ላይ ያለውን ቀባቀባ አረጋዋለሁ። ከዛን ያዘጋጀነውን ሊጥ እንጨምራለን ማለት ነው እዚህ ውስጥ። ከዛ እንደዚህ መታ እናደርጋለን ውስጡ አየር እንዳይኖር በኋላ ወደ ታች እንዳይረግጥብን እንደዚህ መታ አድርገን አየሩን እናወጣለን። ከዛን ድስት ጥጄ አግያለሁኝ። እላዩ ላይ እንደዚህ አይነት ብረት ሽቦ አረግና እጠደዋለሁ ማለት ነው። ከዛን ከርነን እናበስለዋለን። እኔ ለ45 ደቂቃ ያህል አብስየዋለሁ። እንደዚህ በስቲኪኒ አድርገን መብሰል አለመብሰሉን ቼክ አድርገን እናወጣዋለን። ያው እንደምታዩት ቆንጆ ኬክ ነው። ገና ትኩስ ነው። በጣም ቆንጆ ኬክ ነው። ስትቀምሱት ጣዕሙ ራሱ የማንጎ ጣዕም በጣም ነው ደስ የሚለው። በጣም ነው የምትወዱት። በጾም ሰዓት እንደዚህ እየሰራን መመገብ እንችላለን ማለት ነው። በተለይ ኢትዮጵያ ላለን ሰዎች ኦቭን እቤት ውስጥ ከሌለን እንደዚህ ሰርተን በድስት መመገብ እንችላለን። ካሁን በፊትም የሰራሁትኝ የጾም ኬክ አለ የካሮት። ይሄ ደግሞ የማንጎ ነው። ያው ለየት ይላል። በፈለግነው አይነት እየሰራን መመገብ እንችላለን። እንግዲህ ከወደዳችሁት ላይክ አድርጉ። ያላችሁንም ማስተያየት ኮሜንት ላይ አስቀምጡልኝ። ለጓደኞቻችሁም ሼር ማድረግ እንዳትረሱ።
የዛሬ ቪዲዮዬን እንግዲህ በዚያ በቃውኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ባይ ባይ።